نزر علي إن وصلت مقامه لأعصر الخدين في العتبات ولا أدخلن مسلما. السلام عليكم ورحمة الله وبركاته. إنا يتكبراتشو يجي جانا تكرزاش ندناشو ندناني الحمد لله. كل سلام كل ملكام سراتينا عافية انديت አርቋችኋ ለኔ ገደና ነኝ አልহামዱሊላህ። ዛሬ ደግሞ እንግዲህ በምግብ መጥቻለሁ ማለት ነው። ዛሬ ሰርቼ የማሳያችሁ ያው በየቤቱ ስሙ ሊለያይ ይችላል። እኛ ጋር ግን ስንያ ኹዳር ምግብ ነው ማለት ነው። በስንያ አድርገነው ኹዳር ምናምን አትክልት እንደዚህ ዶሮ ምናምን አድርገን ጨምረን ስንሰራው አሳያችሁ ነው። እዚህ ጋር ኮሳ ያው ትንሽ ብዙም እንትን አይልም። በቢላው እንደዚህ ላውላውን ትንሽ ፈቅፈቅ አደረኩት። እዚህ ጋር ፍልፍል ሮሚ አደረኩኝ። ቪዲዮ ባን የሚቀርጽኝ ስለሌለ በራሴ ስለሆነ ያኔ ያክል ብዙም አያስታውቅም። እዚህ ጋር ፍልፍል ሮሚን አደረኩ። እዚህ ጋር ቲማቲም አለ፣ ዱባ አለ፣ ገራዕ የሚባለው ማለት ነው። እዛ ካሮት አለ። እዚህ ጋር ያኔ ያክል ቪዲዮ ጥራት ላይ ኖሮ ይችላል። ማለይኩም ማሰፍ ያው ሰዎችን ጋራ በቅልም ስለሚሉ አይመችም ነበር። እዚህ ጋር ያኔ በጣም ትንሽ ያስቸግራል። ቢስሚላ ቪዲዮ መቅረጥ እንዴት እንደሚያስቸግር ቪዲዮ መስራት በጣም ያስቸግራል። እዚህ ጋር ድንችን ካሮትን ላጥኩ። እዛ ድንች እየላጥኩኝ ነው። በዛውም በጎን የሆነ ሌላ ነገር እየሰራሁኝ ነበር እና ያን ያክል ሩጭ ላይ ነበርኩኝ። እንደዚህ ላጥላጥላጥ አደረኩት። ድንችን ላጥኩኝና ዳኩኝ ማለት ነው። ወዶች ሰብስክራይብ ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጉልኝ። ቪዲዮውንም ህይወት እንዴ መቼ ነው ከ93 የምታወጡኝ? አራመቶ እንኳን ሙሉ ትባላ እንደዚህ ሁሉ ጊዜ ስገባ ጧት ገብቼ ሳይው 93 ማታ ገብቼ ሳይው 93 ነው። እዚህ ጋር በድንጃል ሰውየው አልነበረም ሱቅ ሄዶ አምጣልኝ ብሎ አመጣልኝና እንደዚህ እንትናቱ ይሄ መላጫው በጣም ነው የሚያስቸግረው። እየነከሰ ይይዛልና ያን ያክል እንትና አይልም። እንደዚህ አድርጌ እናንተ ጨርሳችሁ መላጥ ትችላላችሁ፣ አለመላጥም ትችላላችሁ። እኔ እንደዚህ አድርጌ ላጥኩት ማለት ነው። ከዛ ያው ወደ ማጠብ ቀጥታ ገባሁ። እዚህ ጋር አጠብኩት። አጣጥቤ ጨራረስኩኝ ማለት ነው። ከዛ እንደዚህ አድርጌ ያጣጥኩኝ። በነገራችን ላይ ጓንት መልበስ እንዴት እንደምጠላ ወይኔ ግዴታ ስለሆነ ነው እንጂ አሁን መጣለው ያፈናል ሙቀት ስለሆነ። አሁን ላይ ደግሞ ሙቀቱ ጋር ምናምን በጣም ነው የሚያስቸግረው እና ወዶች በዚህ አጋጣሚ ምግብ የሚሰሩ ሰዎች ናቸው። እኔ በርግጥ ብዙ አይደለም አሁን እዚህ ጋር የሚሰራው ለሁለት ሰው ነው። ያው ለሁለት ሰው ይሄ ነው የሰራሁት። ሁለት ነን ብለውኝ ያው ሶስት ሆኖ ነው የበሉት ከኔ ጋር አራት ማለት ነው። እኔ መቆጠራለሁኝ። ጓደኛዬ ደግሞ ምሳ አብረን እኔ ጋር አይደለም የምንበላው። እሷ ከላይ ፎቅ ነው የምትበላው። ምሳ ቁርስና አራት ነው አብረን የምንበላው እና እንደዚህ አድርጌ በክቡ አድርጌ ድንችን ቆራረጥኩኝ ማለት ነው። አካጣጠብኩኝ በኋላ ከቆራረጣችሁም በኋላ ማጠብ ትችላላችሁ። እኔ ግን እንደዚህ አድርጌ ሁሉንም በድንጃሉንም ድንቹንም ሁሉንም በክቡ አድርጌ ቆራረጥኩኝ ማለት ነው። ያው ትንሽ ያስቸግራል። በእጅሽ ለምን እንደዚህ ታደርጊያለሽ? ጣውላ የለሽም እንዴ ብላችሁ ትርዳትሉ አለ ጣውላ። እኔ ስላልፈለኩት ነው እንደዚህ ለመቁረጥ ፈልጌ ነው። ያው በዛውም የሰነፍ ስራ አታውቁም። ሰነፍ ሰው ቃል አለማብዛዛት ቃንትን ላለ ማለት እና ይሄንን ይመስላል። እንደዚህ አደረኩኝ። በድንጃሉን በክቡ ቆራረጥኩኝ። እዚህ ጋር እንትኑን ኮሳውን እንደዚህ ነው ዝም ብዬ በቆማት ትልትል አድርጌ ከዛ ከሁለት ነው በክቡ አይደለም ያደረኩት። እንደዚህ አድርጌ ቆራረጥኩት ማለት ነው። እዚህ ጋር ካሮቴን ቆረጥኩት። ካሮቱ ያው ትንሽ ያስቸግራል ቢሆንም ያው ተቆረጠ።
ጣውላ መጠቀም እንደ ብዬ ካሮት ሲያስቸግረኝ ከዛ አዲ አልኩኝና እንጂ እንኳን ይሄንን ስንት እንጨት ስትቆርጭ አልነበር እንደ በይጠንክር ያልኩኝና እዚህ ጋር መጠንከር ጀመርኩ ማለት ነው። እዚህ ጋር ፍልፍሉን ይሄንን ቆራረጥኩኝ። ወዳው እዛው ቪዲዮውን እየቀረጽኩኝ እንደዚህ እንትን እንዳልል እንደገና ሪከርድ እያደረኩ ነው ያለሁት ማለት ነው። እና ይመችም ሰዎቹ ብለው አንደኛው ሲወጣ አንደኛው ሲገባ ይቆራቁራሉ፣ ይከፍታሉ ይላሉ እና ትንሽ ያስቸግራል። እነሱም እንዳይገቡ ካሜራው ላይ ተጠናቀቅኩኝ። እንደዚህ አድርጌው ቆራርጬ ጨረስኩኝ። እንትኑንም ቲማቲሙንም ያው በክቡ ነው የምቆርጠው ከስርም እንትን የምልበት ማለት ነው። እንደዚህ አድርጌ ዱባውንም እንደዚህ ቆረጥኩ። ዱባ ማለት ነው በአረበኛው ገራ የምንለው ይሄ ቀዩ እንትን ዱባ ነው። ከዛ እንደዚህ አድርጌ ቆራርጬ ጨረስኩኝ፣ አጣጣኩኝ ማለት ነው። ከዛ ይሄንን ይመስላል ማለት ነው። በጣም ደግሞ እንግዲህ አብራችሁን ቆዩ። ቪዲዮአችንን እስከመጨረሻው ሲውት ይጠቅማችኋል። ላይክ እና ሰብስክራይብ አድርጉት። ያው አሁን ላይ ምግብ ምን ሰራ ምናምን እንባል የጀመርም የዩቲዩብ ሰርች ታደርጋላችሁ። ቀጥታ ሲወጣ አይታችሁ መስራት ትችላላችሁ። አንዳንድ ነገር ነግርም የሚለኝ እዚህ ጋር ነጭ ሽንኩርትና ጅንጅብል አደረኩኝ። ጅንጅብሉ እንኳን ተፈቅርቆ ምናምን ፍሬዘር ውስጥ የገባ ነበር፣ ግን አብሬ እንትን ልበለው ብዬ እዚህ ጋር ጨው ጨመርኩኝና እዚህ ጋር እንደ ማሽላ ወቀጣ ማሽላ ፍቶ ካያልኩ እያስታወስኩኝ ወቀጣ አደረኳት። ነጭ ሽንኩርት ማታ አደረኩኝና ከዛ ስትለመድልኝ ለመጨመር ጨው ጨምሬበታለሁ እንትኑ እንዳይፈናጠር። ከስር ደግሞ ልብስ ይሄ ማያሻ ጉዝጉዝኩት እንትን እንዳይል ነው። እዚህ ጋር አጋጣሚ ሆኖ ሽንኩርት በክቡ ነበር የምቆርጠው። ነገር ግን ሽንኩርት ከምግብ ቤት ምግብ አሳዘው አምጥተው ያመጡት ነበረና የተሰነጠቀ ስለነበረ አይመችም። አማራጭ ስለሌለ እንደዚህ በቀጣጥኑ ተልተል አደረኩት። እዚህ ጋር ካሮቴን ቆራረጥኩኝ። ከዛ ቅመሞቹ እዚህ ጋር ከእርድ አለ፣ ሙሸከል አለ፣ ፍልፍል አስዋጥ በቃ ዝም ብላችሁ ያገኛችሁትን ጨምሩ። እኔ የቅመም ስም አላውቀውም፣ በአብዛኛው ዝም ብዬ ነው የምጠቀመውኝ። ያን ያክል አንደርስታንድ አላደርግም። ቅመም ምናምን ያገኘሁትን ዝም ብዬ የምጠቀመው። እዚህ ጋር ዘይት ጨመርኩኝ። ከዛ ዘይቱን ከጨመርኩኝ በኋላ እንትን አረረኩኝ ማለት ነው። እና እንደዛ እያለ ይሄ ይቀጥላል ማለት ነው። ቪዲዮውን እስከመጨረሻው ድረስ ላይክ ሼር በማድረግ እዚህ ጋር ቪዲዮውን እንደከፈኩት ጥዬ ጓደኛዬ ቴክስት ሳደርግላት አትመልስልኝ ስትል ፎቅ ሄርኩኝ ማለት ነው። ቪዲዮው እንደተከፈተ ከዛ አልቆረጥኩትም፣ ዝም ብዬ ለቀኩ ማለት ነው። እዚህ ጋር ሳልሳ አደረኩኝ። ሳልሳ ወይም በቃችሁን ያልመጠናችሁ ማድረግ ትችላላችሁ። እኔ አንድ እንደዚህ ትንሿ የካርቶኗ ትናንት ተጠቅሜ ትንሽ የተረፈ ነበረ፣ ግማሽ ማለት ነው ጨመርኩበት። እናንተ ደግሞ ያው እንደ ቤታችሁም እና ደግሞ እንደ ፍላጎቱ። አሁን ለምሳሌ ብዙም የማይፈልጉ ሊኖር ይችላሉ። እዚህ ጋር እንደዚህ አደረኩኝ። አብሬ ልቀላቅለው ሁሉ ነጭ ሽንኩርት። እዚህ ጋር ምን ሆነ መሰላችሁ? በአንድ እጄ ካሜራ ይዤ በአንድ እጄ እየሰራሁኝ እዛ እና አልሙሂም ንጹህ ነው፣ ግን እንትኑ ነጭ ሽንኩርት ነው የተጠቀምኩበት። እዚህ ጋር እንደተናደርኩኝ ሄደና ውሽቅ አለ። ከዛ በጣም ደነገኩኝ፣ ሳኩም በቃ ተናድጄ ነበር። እዚህ ጋር በአንድ እጄ እዛኛው ፍሮን ውስጥ ደግሞ ሌላ ነገር እየሰራሁኝ ስለነበር ያው ትንሽ ቢዚ ሆኜ ነበር። እዚህ ጋር ጨው ጨመርኩኝ። ጨውኔ ትንሽ ነው ያደረኩት፣ ምክንያቱም እንትኑን ነጭ ሽንኩርቱን ስቀጠቅጥ አድርጌያለሁ። ጨው እንዳይበዛብኝ ያን ያክል ሰዎችም ጨውና እንትን ዘይት ያን ያክል ተጠቃሚ አይደሉም፣ አይወዱም። ያኔ ሲበዛ አይወዱም። እዚህ ጋር ያው ለማዋሃድ ብዬ እንትን ውሃ አደረኩበትና እዚህ ጋር ላቀላቅለው ነው ባንድ ማለት ነው። ውሃ ያው እንዳይበዛባችሁ እዚህ ጋር ሳልሳ ጨመርኩኝ። ትንሽ ውሃ ጨምሬ እንደዚህ አድርጌ አቀላቀልኩት ማለት ነው። ያው እናንተ እንደ ቤታችሁም በኋላ እንደዚህም ሳታደርጉም የሚሰራ ቦታ አለ። እኔ ግን በአብዛኛው ስሰራ እንደዚህ በአንድ አድርጌ መትቼ ነው። እዚህ ጋር ሳልሳውን ጨመርኩኝ። ትንሽ ውሃ ጨምሬ እንደዚህ አድርጌ አቀላቀልኩት ማለት ነው። ያው እናንተ እንደ ቤታችሁም በኋላ እንደዚህም ሳታደርጉም የሚሰራ ቦታ አለ። እኔ ግን በአብዛኛው ስሰራ እንደዚህ በአንድ አድርጌ መትቼ ነው።
እዚህ ጋር የቆራረጥኩትን በድንጃሉን ሁሉን ነገር እዚህ ጋር ዶሮዬን አጣጥቤ ነበረ። ግማሽ ዶሮ ብቻ ነበር የምንጠቀመው። ዶሮዬን ጣል አደረኳት ማለት ነው። ፈረሰኛ ጉልድለኛ የሚባል የለም እዚህ ሀገር ቁምጥመጥ ነው ዝም ብሎ እና እዚህ ጋር በዚህ አጋጣሚ ማለት ነው እኔ ዶሮ ሳጥብ ሰዎቹ ካሉ በጣም ይገርማቸዋል። እኔ ዶሮ ሳጥብ ነጩን ካል ጨምራለሁ ጨው፣ ከዛ ሎሚ ከሌለ በስተቀር ሎሚ ጨምራለሁ ግዴታ ማለት ነው። ሎሚ ጨምርና ምናምን አድርጌ ዘፍዝፌ ምናምን አድርጌ በደንብ ነው የማጥበው። እነሱ ደግሞ ውሃ ትንሽ አደርጉና እንደዚህ ሸፍሸፍ አድርገው ውሃው እንደፉና ከዛ እንትን ይሉታል ያን ያክል አያጥቡት እና ደግሞ እንደዚህ አድርጌ ለወስኩኝ። ከለወስኩ በኋላ እንደዚህ ኩዳሩን መጀመሪያ ድንቹን አደረኩኝ። ከዛ እያለ እንደዚህ ደረደርኩኝ እና እዚህ ጋር እንትን አልኩት ማለት ነው። እዚህ ጋር እንትን ገስቲር ያው ግዴታ መልበስ ካለበት ገስቲርን ላለብስ ነው ማለት ነው። እንደዚህ አድርጌ ያው ውዶችዬ ቀላል ነው ስሩ። በጣም የሚወዱ ሰዎች በጣም የሚወዱ ምግብ ነው ማለት ነው። በጣም ማለት ነው። በሩዝ በነጭ ነው ያሰራሁት ነው። ሰላጣም ሰርቻለሁ ማለት ነው። ሰዎች ብዙ ጊዜ የሚጠቀሙት እንደዚህ ነው። ጁምአ ሲሆን ደግሞ መክሉብና መግሉባ ነው የሚጠቀሙት። ጁምአ ወይም ከንት ከዛው ብዙ ጊዜ ያዘወትራሉ ይሄን ማለት ነው። እና ያኔ ተቀርጬ እንደዚህ አለቀላችሁም በአብዛኛው ያው ቪዲዮ እይታም ስለሌለው ድካምም ስለሆነ ካላዩኝ ካልታየ በሚለው ማለት ነው። እና እንደዚህ አድርጌ ሸፋፈንኩኝ። እንትኑ ሲበስል ፍሮን ውስጥ እንትን እንዳይል ብዬ እዚህ ጋር ፍሮን ውስጥ ከተትኩኝ። በደንብ መሸፈን አለበት። እዚህ ጋር ሩዜን አመጣሁኝና ሩዝ ላጥብ ነው ማለት ነው። እኔ ሰዎቹ ያው እንዳልኳችሁ ሁለት ናቸው ስለነበሩ አንድ የኒኬሉ ብርጭቆ በሱና ትንሽ ግማሽ ነው ያደረኩት። ግማሽ የማይሆን ሩብ በሚኮን አደረኩ። ከዛ አጣጣብኩኝ እንደዚህ እንትን ያልኩበትን ወላወልኩኝ አጸዳዳሁኝ ማለት ነው። ያው ጨራረስኩኝ። እዚህ ጋር ጣውላዬን አቀራረብኩኝ። ሰላጣ ልቆራረጥ ነው ማለት ነው። እንደዚህ አድርጌ ሰላጣዬን ማቆራረጥ ጀመርኩኝ። ያው ሰላጣ ግዴታ ነው እኛ ቤት በቃ ሰላጣ ብርቱካንም ሲሆን ሰላጣ ሙቃትም ሲሆን ሰላጣ ግድ ነው። ያው ሰላጣ እንደዚህ አድርጌ ቆራረጥኩኝ ማለት ነው። እና ይሄንን ይመስላል። እዚህ ጋር ቆራርጬ ጨረስኩኝ። ሰላጣ ላይ እንትን ካሮት ይወዳሉ ሰዎች ማለት ነው። እዚህ ጋር እዚህ ያደረኩኝ ያው ጓንት ለብሼ ነበረ። እዚህኛው በጣም ሲሞቀኝ አወለኩት። አንደኛው እጅ ታውቁት አንደኛው እጅ ነው አወለኩና ወይኔ እየሳኩኝ ነበረ። በአንድ እጄ ጓንት የለበሰ አንድ እጁ ያለበሰ እያልኩኝ በራሴ እየሳኩኝ ነበርና እዚህ ጋር እንደዚህ አድርጌ ሰራርቼ ጨራረስኩኝ ማለት ነው። እዚህ ጋር ወደ ሳህኔ አደረኩኝ። ያው ካሮትና ኪያር ከስና ቶማቶ ነው አጋጣሚ ሆኖ አልነበረም በኩዶነስ። እዚህ ጋር ካሮትን ተቀበልኩኝ። ሄልና ቁርንፉድ እንትን ሄል ቁርንፉድና ምንድነው የሚባለው ይሄ እንጨቱ ቀረፋ አደረኩኝና ካሮቱን ትንሽዬ ቅቤ ዝብዳ የሚሉትና ዝብዳ ያቁላላሁኝ ማለት ነው። ከበሰለው በኋላ እንደዚህ ሩዝን ጨመርኩኝ። በነጭ ሩዝ ነው የሚበሉት፣ በነጭ ሩዝ እና በኩብዝ ማለት ነው። ያው ብዙ ጊዜ ግዴታ አይደለም ሩዝ ግን ያው ብዙ ጊዜ የሚጠቀሙት በኩብዝ ነው። የተወሰነ ትንሽዬ ሩዝ እንደዚህ አድርጌ ሰራሁላቸው ማለት ነው። እና ወዶች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። እስከዛሬ ቪዲዮዋ ተማመርኩኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ ይሁን። እዚህ ጋር እንደዚህ ውሃን ጨምርኩኝ። ሩዜን ሰራሁ። እዚህ ጋር ሰላጣውን ያው እንትን ሰላላታይዎች ነው እንደውዱን አጨማመርኩኝ። እዚህ ጋር ሩዜን በስሎ ደረሰልኝ። ፍርፍር ያለ ምርጥ የሆነ ሶፍት የሆነ ሩዝ ለራሴ ብረት ድስት ባቃናስ አደረኩኝና አስቀመጥኩኝ ማለት ነው። ከዛ እንደዚህ አድርጌ ሩዜን ሰርቼ ጨራረስኩኝ። አልሐምዱሊላህ ያው ትንሽ አድካሚ ቢሆንም
ብዙም አድካሚ ይባል አይደለም። እንደዚህ አድርጌ ሩዜን ሰራራሁኝ። ከዛ እንደዚህ ዶሮ በሰለ ደረሰ ማለት ነው። እዚህ ጋር ለራሴ ቃናስ እያደረኩኝ ነው። ወደ እነሱ ስፍራ ላይ ከመሄዱ በፊት እንደዚሁ ከነሲንያው ነው የምወስደውና ለራሴ ቀነስኩኝ ማለት ነው። ከዛ እኔ ደግሞ እዚህ ጋር ተያያዝኩት። ሰላጣውንም ሁሉንም ቀናንሽ ነበረ እዚህ ጋር ተያያዝኩትና አህሪብ ብዬ መብላት ጀመርኩኝ ማለት ነው። እና ኑን ብላ አላችኋለሁ። ብላ አፊያ በሉና ውዶች፣ አመሰግናለሁ ቪዲዮውን ስለተከታተላችሁ። ሰላም አለይኩም።